አምሮዬን በቃ ይሄን ያሳዩት። ያየኸውን ትሆናለህ፣ የሰማኸውን ትሆናለህ፣ የበላኸውን ትሆናለህ። ቀላል እኮ ነው። እኔ ዛሬ ሞቲቬሽን ካረኩባችሁ ይቅርታ፣ ግን በጣም ብዙ ወጣት ልጆች ኢቭን ደግሞ ትልልቅ ሰዎችም ካላችሁ ደግሞ ለልጆቻችሁ ለራሳችሁም ሊጠቅማችሁ ይችላል። እና በቃ የምትበላውን የምትሰራውን ነው የምታየውን ነው የምትሆን የሚባለው ነገር እውነት ነው። እባካችሁ ዙሪያችሁ ውስጥ በጣም ወደታች እንትን የሚላችሁ ሰው ካለ ከዛ ሰው ራቁ፣ ገለል በሉ። ኦር ደግሞ ካቃታችሁ ደግሞ ያን ሰው ደግሞ ለማንሳት ሞክሩ። አንድ ላይ ጓደኞችን ለማንሳት እንደምሞክረው ጓደኞቻችሁን ለማንሳት ሞክሩ። ከአቅማችሁ በላይ ከሆነ ግን እባካችሁ ለሰው በላችሁ ሳክሪፋይስ አድርጋችሁ ራሳችሁን እንትናት ሰው ልጅ ከፍ ከማድረግና የሆነ ሰው ወደ እናንተ ወደታች ለመጎተት ቀላሉ እናንተ መጎተት ነው። የሆነ ሰው ለምሳሌ መጥፎ ቦታ ላይ ከሆነ በቃ አስተሳሰብ ኔጌቲቭ መጥፎ ነገር ነው የሚያስበው። መጥፎ ነገር በቃ አለ አይደል፣ በቃ ይነሳል፣ ይሄ ነገር አይሳካም፣ ይነሳል፣ ይሄ ነገር አይሳካም፣ ይነሳል፣ ይሄ ነገር አይሳካም። በቃ እንደዛ አይነት ሰው ጋር የምትሆኑ ከሆነ ኦልሬዲ ሉዝ ታደርጋላችሁ። ኢናናሚን አንድ ምሳሌ ሊሰጣችሁ ነው። አንድ ሰው ሀብታም መሆን ይፈልጋል፣ መለወጥ ይፈልጋል፣ አሪፍ ቤተሰብ መገንባት ይፈልጋል፣ ብዙ ቦታ መድረስ ይፈልጋል። ግን ያ ሰው አእምሮ ውስጥ ብዙ ነገር አለ። በቃ ለምሳሌ ቢዝነስ መክፈት ጀምራለሁ እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ፣ ዩቲዩበር መሆን እፈልጋለሁ፣ ከዛ ደግሞ ሀገር መዞር፣ ከዛ 5 ነገር አሁን ልመጣላችሁ እኮ 5 መንገድ ይፈጥራል። ለምሳሌ 5 አስፋልት ይኸውላችሁ፣ ችግራችሁን አያችሁት? 5 አስፋልት ተከፍቶ የትኛው ጋር እንደምታሸንፉ አታውቁ። አሁን ጋምብል በቃ ቁማር ነው የምትጫወቱት። የትኛው መንገድ ተከትዬ ነው የሚሄደው? 5 አስፋልት ተቀምጧል እዚህ ጋር። የትኛው አስፋልት ጋር ነው የሚሄደው? ላይክ ጃኒ የትኛው አስፋልት ላይክ አሁን እኔ 10 አስፋልት መንገድ ካደረጉ ጭራሽ አባስኩት። ቢዝነስ ምን ብዙ ሰው ቢዝነስ ጀምር ይለኛል። መጀመር ሳልፈልግ ቀርቼ አይደለም፣ ግን አሁን እጄ ላይ ያለው ነገር በስነ ስርዓት ላጠንክረው። ምን ልላችሁ ፈልጌ ነው፣ አእምሯችሁ ላይ 5 አስፋልት ካለ 4ቱን አስፋልት አጥፉትና 1 አስፋልት አድርጉትና አንዱን በስነ ስርዓት ያዙት። አንዱን አስፋልት በስነ ስርዓት ያዙትና መጨረሻውን ታዩታላችሁ።